ስስት የምትይልኝ ለምንድን ነው? ነፍሴ እኮ ነው የምትሳሳል። ለምን? ግራ የሚያገባ ፍቅር ግን ለምንድን ነው እንደዚህ የምትወጂኝ? እውነት እስቲ ግልጹን ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቀውም። ማርያምን ዋው እኮ ነው የምትወጂኝ። ግን ለምንድን ነው? ሲጀመር ተስፋ መቁረጥ የለብህም። አንደኛ እግዚአብሔር አለ፣ እግዚአብሔር በታች ደግሞ እኔ ያለው። ምንም ቢሆን ምንም በቃ ዛሬ ላይ መስለን ይችላል፣ ግን እናልፈዋለን። ምንም ነገር ቢሆን እናልፈዋለን ከእግዚአብሔር እያይሻ እንደ መሞክረው ነገር እንዳለ ግን ጊዜ አለው እኮ ሁሉም ነገር እኮ ጊዜ አለው። ለምን ጥምም ይላል? እንደዚህ አይነት ሴት ነች የምታስፈልገው አይደለማ? ጊዜ አለው። ያንቺስ ነገር? እኔ የትም አልሄድም፣ እጠብቅሃለሁ እስኪሳካል። አደረግሽ እውነት ሳክስ እውነትና አይ ሲሪየስሊ ፕሊዝ እንዴት? ዋው በቃ እጠብቅሃለሁ። መለየት ይላል እስኪሳካ ነው። ኧረ ብዙ ቺኮች እኮ ላሽ ይላሉ አይተው እና እኔ ብዙ ነኝ አይሰ ያው ጀነራሊ ላሽ ይላሉ። እኔ አልልም። እኔ ፍቅርን ማስፈልግ ሴት ነው። ከምር ከምር ግን ለምንድን ነው እንደዚህ የምትወጂኝ? እውነት እስቲ ግልጹን ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አይኖ ይናገራል ባይዘይ። ምክንያቱም እውነት አላውቀውም። ማርያምን በጣም እኮ ነው የምትወጂኝ። ግን ለምንድን ነው? አላውቅም ማርያምን፣ ምክንያቱም አላውቀውም። እንዴት አስታውሽ እስቲ የሆነ በዚህ ነው ደረጃ የምትወጂ ይላል። ሁልጊዜ ለራሴ የምጠይቀው ነገር ነው፣ ግን አላውቀውም። እንዴት የምጠይቀው ማለት ላይክ ለምንድን ነው በዚህ ያክል የምወደው ምናምን እላለሁ፣ ግን ካለ ምክንያት ነው የምወድ። ማርያምን ኧረ እኛን እራሱ አስለቀሰችን። ብቻ ግን ወደ በዚህ ማለበዛ ምን አይነስ ተስፋ እና አራት አልቅሽ ለማለት ነው እንቋረ ስስት የምትይልኝ ለምንድን ነው? ነፍሴ እኮ ነው የምትሳሳል። አንተ ተስፋ እንዳትቆርጥ፣ እኔ የትም አልሄድም። በቃ ነገሮች ሁሉ በሰዓትና በጊዜው መሆን ካለባቸው ይሆናል። ብዙ ሰው የሚመኛት አይነት ሴት እግዚአብሔር ነው። የትኛው ወንድ በቃ እንደዚች አይነት ሴት ነው የሚመኘው የሚፈልገው። እና እንደዚህ አይነት ሴቶች ብዙልን